የ7 ቀን ራሴን ቢዚ የማድረግ ቻሌንጅ ዛሬ ጀምሯል ማለት ነው። በ7 ቀን ምን መስራት እንዳለብኝ ያቀድኳቸውን የመጀመሪያው በጠዋት መነሳት ነው። ምክንያቱም አንድ ቻሌንጅ ወይም ደግሞ አንድ ራስን ቢዚ ለማድረግ ስትነሳ በጠዋት መነሳት አለብና ሰሞኑን ጀምሬዋለሁ። 1-2 ቀን ምናምን ተነስቻለሁና ጠዋት 11 ሰዓት መነሳት ነው የመጀመሪያው ቻሌንጅ ውስጥ የተካተተው። ጠዋት 11 ሰዓት መነሳት ነው። 11 ሰዓት እስከ 2 ሰዓት ያለው እስከ 2 ሰዓት እንዲሁም ከዛም ሊያንስ ይችላል። ብቻ ከ11 ሰዓት እስከ 2 ሰዓት ቤተክርስቲያን ሄዶ መምጣት ነው የመጀመሪያው ቻሌንጁ አንዱ አካል ስለሆነ። ሁለተኛው ከ2 ሰዓት ተኩል ያው እስከ 6 ሰዓት ክላስ አለ። ብቻ ቀኑን አያሰራም። ከሰኞ እስከ ዓርብ ያለው ክላስ ስለምንዝግ ከ2 ሰዓት ተኩል እስከ 6 ሰዓት እየተቆራረጠ ነገር ክላስ አለ። እንዲሁም ደግሞ ከ7 ተኩል እስከ 10 ሰዓት ያው በክላስ እንያዘው። ፍሪ ታይም ካለ እንሰራለን፣ ችግር የለውም። ግን በክላሱ ሶስተኛ ምሽት 2 ሰዓት ጀምሮ ያለው ማለት ነው። ምሽት 2 ሰዓት ጀምሮ እስከ 5 ሰዓት እቺ በቃ የ7 ቀን ያቀድኳትን ቻሌንጅ የምንሰራባት ቢረብረኝም ኢጤን ቢያመኝም ቢወጋኝም የግድ ስለሆነ እስከ 5 ሰዓት ልትጨምር ትችላለህ። መቀነስ ግን አይቻልም። እስከ 5 ሰዓት ግድ ነው ማለት ነው። ቶሎ መተኛትም ስላለ ምክንያቱም ጠዋት ለመነሳት ቶሎ መተኛትም የአንዱ እቅድ ነው። ግን ቶሎ መተኛ የተባለው እስከ 7 እስከ 8 አመሽ ነበር ከዚህ በፊት። ኢንተርኔት እዚሁ ዶርሜ ላይ ስላለ አይኔ እስኪጠፋ ቲክቶክ ላይ እና ዩቲዩብ ላይ ተጥጄ ስለማመሽ እሱን አጠፋለሁ ማለት ነው። ቶሎ መተኛት 5 ሰዓት ያልኩት 6 ሰዓት ሊሆን ይችላል። ግን ያው ቶሎ መተኛት ሌላኛ ከ6 ሰዓት እስከ 11 ሰዓት በቃ ዝው ያለ እንቅልፍ መተኛት ማለት ነው። ያለ ምንም ነገር ተኛለህ። 11 ሰዓት እንነሳለን። በዚህች ሩቲን በዚህ ሰርክል ውስጥ 7 ቀን ራሴን አስጨንቃለሁ። ራሴን ከምንም ነገር እንግዲህ አልችለውም መቻል ሲዝናና ምን ሲል ምናምን የከረመ ሰውዬ እንግዲህ አእምሮ ተዘጋጅ። እሺ ለ7 ቀን ይሄንን ቻሌንጅ መሰረት አድርገህ ትዘጋጃለህ። አብረን እናያለን።